Aura click. Aura click. Press the button. Subscribe. Aura click. Please subscribe and like Aura click. Aura click. አንዳንዱ 3 ሰዓት ገብቶ 10 ሰዓት የማይሞላ ሰዓት ያገኛል። ለምን? አንዳንዱ ደግሞ 1 ሰዓት ገብቶ 20 እና 25 ሰዓት ያገኛል። ለምንድን ይሄ ልዩነት የመጣው? እውነት ሰዓት የሚሰጠው ረጅም በቆየ ነው ወይስ ፕሮፐር ወይም ስርዓቱን ጠብቆ በሰራ ነው የሚለውን እንግዲህ ለራሳችሁ ለህሊና ዳኝነት ትችዋለሁ። ብዙ ስለተቆየ ሰዓት አይሰጥም፣ ትንሽ ስለተቆየ ደግሞ ትንሽ ሰዓት ይሰጣል ማለት አይደለም። ዋናው አጠቃቀማችሁ ነው። ስለዚህ እዚህ ጋር ስንመጣ እንግዲህ ምን ብያችኋለሁ? ይተረጉማል እያንዳንዱ በዚህ ሰዓት ላይ ይተረጉማል እያንዳንዱን ነገር ብያችኋለሁ አይደለ? ይሄን ካልኳችሁ ዩቲዩብ አንዱ ከሚከለክለው ነገር ምንድነው? ሰብ ፎር ሰብ የሚባለውን ነገር ይከለክላል። ምን የሚለውን? ሰብ ፎር ሰብ። ሰብ ፎር ሰብ ማለት ምን ማለት ነው? ሰብ ፎር ሰብ ማለት ሰብስክራይብ ለሰብስክራይብ እንደማለት ነው። ለምሳሌ እዚህ ጋር የሆነ ሃናን አለች፣ መንትዮቹ አለች አይደል? እኔ ምን እላለሁ? ሃናን ሰብስክራይብ አድርግኝና እመልስልሻለሁ ስል ሰብ ፎር ሰብ ነው እማደርገው። ሰብስክራይብ መደራረግን ይከለክላል ማለት ነው። ማለት እንዳደርግልህ አደርግልኝ ሰው እኔ አሁን ላይቭ ገብቻለሁ ሰብስክራይብ አድርጉ ማለት እችላለሁ። ይሄ የኔ ላይቭ ስለሆነ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ሼር እያደረጋችሁ ብዬ ኦዲየንሱን ምን ማድረግ እችላለሁ? ሞቲቬት ማድረግ ማበረታታት እችላለሁ። ነገር ግን ተደማመሩ፣ ሰብስክራይብ ተደራረጉ፣ ነገ ትመልስልሻለች፣ አንቺም ሰብስክራይብ አርጋት ያም ሰብስክራይብ አርጋት የሚባለው ነገር በዩቲዩብ ክልክል ነው። ሰብ ፎር ሰብ ይባላል። ሰው ይሄ ምንድነው? ዲሴፕቲቭ አክቲቪቲ ይለዋል ማለት ነው። ሰብ ፎር ሰብ ዲሴፕቲቭ አክቲቪቲ በሚባለው ውስጥ ካታጎራይዝድ ይደረጋል ወይም ይመደባል። እና ብዙዎቻችሁ አሁን ላይ እንደ ድሮ እየመሰላችሁ ሰብስክራይብ አድርግኝና መልስልሻለሁ፣ ሰብስክራይብ ተደራረጉ፣ ቪዲዮ እንተያይ፣ የምንናገራቸው ነገሮች ቪዲዮ አጫውችልኝ ላጫውትልህ፣ እንደዚህ አይነት ነገሮች ክልክል ናቸው። ዲሴፕቲቭ አክቲቪቲዎች ናቸው። ሰው ፈልጎ በራሱ ፍቃድ እንዲያይ ስራ ታቀርቡለታላችሁ። የሆነ ነገር የምታደርጉለት ይሄ አድርግልኝ ላድርግልህ አይነት ነገር በዩቲዩብ ይከለከላል ማለት ነው። ሰው ፈልጎ ነው ሰብስክራይብ ማድረግ ያለበት። እንዲደረግ አደርግልሃለሁ የሚለውን ነገር ሰብ ፎር ሰብ ክልክል ነው። ስለዚህ ምንድን ነው የሚያደርገው? ለምሳሌ እኔ መንትዮቹ ሰብስክራይብ አድርግኝና አደርግሻለሁ ብዬ ብናገር ላደርጋት እችላለሁ። እኔ እሷን ሳደርጋት በህገ ወጥ መንገድ ነው እያደረኩ ያለሁት ማለት ነው። በህገ ወጥ መንገድ ለማድረግ ሲሄድ ደግሞ ቪዲዮ አና ያለው ላይክ አደርጋለሁ ምናምን አይደል? ስለዚህ እኔ ያየኋትን ሰዓት መልሶ ያነሰዋል። እኔ ያየኋትን ብቻ ሳይሆን ሌሎችንም አጠራጣሪ ነው ብሎ የሚያስባቸው ሌሎችንም ሰዓቶች ምን ያደርጋል? ያነሳቸዋል ማለት ነው። ለምን? በህጋዊ በትክክለኛው መንገድ ሳይሆን በህጋዊ ባልሆነ መንገድ ምን እያደረግን ነው? ቪዲዮ እያየን እያጫወትን ነው ማለት ነው። አጫውትልኝ ብዬ አዝዤ መሆን የለበትም። ሰው ፈልጎ ነው እንዲያጫውት፣ ሰው ፈልጎ ነው እንዲያይ የሚመከረው ማለት ነው። እና ላይቭ ላይ ቁጭ ብለን የምናወራቸው ነገሮች ከዩቲዩብ ህግ አኳያ ትክክል ናቸው ወይ የሚለውን ልትረዱት ይገባል። አንድ እሱ ነው። ንግግራችን በራሱ ህጉን የጣሰ ከዩቲዩብ ውጭ የሆነ ነገር የምንተዛዘዝ የምንነጋገር ከሆነ ህጉን እየጣስን ነው እያደረግን ያለ ነው። ሌላው ሲምፕል ቀለል ያለ ምሳሌ ልስጣችሁ። አንዳንድ ጊዜ ኮመንት ታች ስትጽፉ ይደብቀዋል አይደል? ማንም ሳይነካው፣ ማንም ሞዴሬተር ምንም ሳያደርገው ይደብቀዋል። ምንድነው? አንደር ሪቪው ይላል። ሃይድ ያደርገዋል። ዚስ ኮመንት ሂደን ይላል። ከዛ ወይም ደግሞ ለማየት ስትሞክሩ ሃንድልድ ባይ አዘር ሞዴሬተር የሚል እንትን ጽሑፍ ይጽፍላቸዋል። በሌላ ሞዴሬተር ተይዟል፣ እየተጣራ ነው። ለምንድነው ወዲያው ኮመንት ስንጽፍ ያ ኮመንት ከዩቲዩብ ህግ አንጻር አጠራጣሪ ወይም ትክክለኛ ኮመንት አይደለም ተብሎ ሲታሰብ ዩቲዩብ ይደብቀዋል። በነገራችን ላይ ብዙዎቻችሁ አታውቁትም እንጂ ወይም አትጠቀሙትም እንጂ
ብልግና ቃላቶች በተለይ እህቶቻችን ላይፍ ሲገቡ በጣም በሚያሳዝን ሁኔታ ይጻፍባቸዋል። ያ ማለት ምን ማለት ነው? እናንተ ግን እንዳይጻፍባችሁ ማድረግ ትችላላችሁ። ዩቲዩብ ስቱዲዮ ገብታችሁ ሪስትሪክትድ ወርድስ ብሎ ይጠይቃቸዋል። ምን አይነት ቃሎችን እንዳይጻፍባችሁ ልገድብላችሁ ብሎ ይጠይቃቸዋል። እዛ ውስጥ ይሄን ቃል የማትፈልጉትን ብዙ ጊዜ እናንተ ቻናል ላይ መጥቶ የሚጻፉትን ታስቀምጡለታላችሁ። ያ ሰው መጥቶ ያችን ቃል ሲጽፍ ዩቲዩብ ይደብቃታል፣ ለማንም አያሳያትም። የተከለከለች ቃል ስለሆነች ማለት ነው። ስለዚህ አይደለም የምናወራውንና የምንጽፈውን ራሱ በራሱ እንኳን ትክክለኛ የህግን የጠበቀ ቃል ወይም ጽሁፍ አይደለም ብሎ ሲያስብ ራሱ ይደብቀዋል፣ ሀይድ ያደርገዋል። አንደር ሪቪው ይላል። በመገምገም ላይ ነው ያ ቃል፣ ያ ጽሁፍ፣ ያ ሀሳብ በመገምገም ላይ ነው፣ ለሰው ከማሳየቱ በፊት ማለት ነው። ስለዚህ ላይቭ ቁጭ ብላችሁ የምታወሩት ነገር እያንዳንዷ ነገር አሁን ላይ ሪኮግናይዝ በዩቲዩብ ይታወቃል፣ አንደርስታንድ ያደርገዋል፣ ይረዳዋል ምን እያላችሁ እንደሆነ። ስለዚህ የምታወሩት ቃል፣ የምትጽፉት ጽሁፍ ከዩቲዩብ ህግ አንጻር ትክክል ነው ወይ ትክክል አይደለም የሚለውን ነገር መረዳት ማወቅ ያስፈልጋል ማለት ነው። አሁን እና ታዲያ እንዴት ሰብስክራይብ እንደራረግ እና ታዲያ ምናምን በቃ ይህንን ነገር በአእምሯቸው ያዙ፣ አንደርስታንድ አድርጉ። ህጉ አይደለም በቃ አይፈቅድም። እኔ ቤታችሁ መጥቼ ደምሩኝ ስላይታችሁኝ ታውቃላችሁ? ትቻለ ረጅም ጊዜ ሆኖኛል። እንደውም በፊት ራሱ ደምሩኝ ለማለት በትክክለኛ ቃል አልናገርም። እኔ ደምሩኝ አልልም። ገብቼ በቃ ሀሳብ እሰጣለሁ ወይም ስለ ዩቲዩብ ሀሳብ እሰጣለሁ ወይ የሆነ ኮመንት ስጽፍ ያንን ሀሳቤን የወደደው ሰው ያንን ሀሳቤን የተረዳው ሰው እስቲ ቤቱ ምን ቢኖር ነው ብሎ ሄዶ ያያል። ቻናሌን ሰብስክራይብ አድርጉኝ ሳልጽፍ ማለት ነው። ሄዶ ካየው በራሱ መንገድ ነው፣ እኔ አዝዤው አይደለም። በምጽፈው ሀሳብ ተነስቶ ነው ሄዶ ሰብስክራይብ የሚያደርገኝ። ቪዲዮ እንኳን ለቅቅ ያለው ለማለት የሚጠቅማችሁ ከሆነ ፍቃዳችሁን ነው የምጠይቀው። ይጠቅመናል ብላችሁ የምታስቡ ከሆነ ቪዲዮ እንዲህ ለቅቅ ያለው ነው እንጂ ምን ይዩልኝ አጫውቱልኝ አልልም እኔ። ምክንያቱም አሁን ላይ ህጉ ተቀይሯል፣ እንደ በፊቱ አይደለም። እና እነዚህን ነገሮች ግምት ውስጥ አስገቡ። እናንተ ቤት ሰው መጥቶ እኔ እንትና ምስክሬ ናት ማናት ሮሃድ ታቋት እንደሆነ ሮሃድ ቤት ወደ 40 ደቂቃ አንድ ቀን ተቀምጬ ነበርና 2 ልጆች ነን። ረጃጅም ጽሁፍ ሆነ ብዬ ጽፍላት ነበር። ኮመንት ረጃጅም ኮመንቶችን ጽፍላት ነበር። ልክ ልወጣ ስል ዛሬ የሚሰጥሽን ሰዓት ንገሪኝ አልኳት። ምክንያቱም ረጃጅም ኮመንት እኔ ብቻዬን ነኝ፣ 2 ልጆች ነን፣ ግን የምጽፈው እኔ ነበርኩኝ። ትምህርት እንዲሆናችሁ ነው ይህን ምንግራችሁ። እርስ በርሳችሁ ስትገናኙ እንደዚህ አይነት ነገር ማዳበር መልመድ አለባችሁ። እናንተ ቤት መጥቼ ረጃጅም ኮመንት ረጃጅም ሀሳብ ብጽፍ ደስ እንደሚላችሁ ሁሉ ሰው ቤትም ስትሄዱ ይህንን ነገር ነው ማድረግ ያለባችሁ። እንዲደረግላችሁ እኔ ሁሌንም እንዲደረግላችሁ ብቻ አትጠብቁ። ይሄ ራስ ወዳድነት ነው። ከዛ ምን አለችኝ? በሁለተኛው በሶስተኛ ቀን አንተ የመጣሃል የሰጠኝ ሰዓት እስከ ዛሬ እኔ ስለሆንኩ አይደለም ባይዘው እኔ ስለመምጣት ስላለመምጣት ሳይሆን የተጻፉ ኮመንት ነው ያንን ያደረገው። የሰጣት ሰዓት ጥሩ ሰዓት ነው። ከዚህ በፊት 20 ሰዓት ነው ምናምን የሰጠኝ አለ። ከዚህ በፊት ከ10 ሰዓት ዘልያ አላቅም ነው ያለች። ስለዚህ እንደዚህ አይነት ነገር ልታዳብሩ በሀሳብ ላይ መወያየትን ኢሞጂ ወርውሮ መሄድን አይደለም እና እንደዚህ አይነት ነገሮችን ብታዳብሩ ምን ብትል ጥሩ ቻናል ይኖራችሁ። አንደኛ ሀሳባችሁን በጽሁፍ የመግለጽ ነገር ትለማመዳላችሁ። ሁለተኛ ነገር ደግሞ የሚሰማችሁንም